አዲስ አበባ ዩኒቨርሲቲ በጣም የሚናፈቅ ግቢ ነው። አሁን አንድ ቪዲዮ አይቼ ነው ይሄን ላወጋችሁ የመጣው። ባለፈው ጊዜ እንደዚህ ቪዲዮ አይቼ ግጥም ጽፌ ነበረ እና ሙዚቃም ሰርቻለሁ። ምናልባት ከዚህ ቪዲዮ ጋር ላይ ያይዝላችሁ ይችላል ይሆናል ሙዚቃውን እና በጣም ነው የሚናፍቀኝ አዲስ አበባ ዩኒቨርሲቲ። እንግዲህ ከዩኒቨርሲቲ ከወጣሁ ስንት ዓመቴ ነው? 5 ዓመት ይሞላኛል በሚቀጥለው መስከረም 29 እና ከዚያ በኋላ አልፎ አልፎ ሄጃለሁ። ፈተና ፈትኜ አውቃለሁ ለአንድ መምህር ወዳጄ። በቃ እንደዛ አይቼዋለሁ፣ ተመልሼ ሄዳለሁ። እንደዚህ ግን በቪዲዮዎች ሳየው የሚሰማኝ ናፍቆት በቃ እንዲሁ በቀላሉ በቃላት የሚገለጽ አይደለም። እርግጥ ነው ሁላችንም ከኋላ ላለፍንባቸው ነገሮች የተለየ ናፍቆት አለን። ከዚያም በፊት ልክ ዩኒቨርሲቲ ሆኜ የሁለተኛ ደረጃ ትምህርት የተማርኩበትን ሌዋ አስራት ዘውዴ የተሰኘውን ትምህርት ቤት በጣም ናፍቀው ነበረ። አለማየሁ በዛብህ የተባለም ሌላ ትምህርት ቤት አለኝ፣ እሱም በጣም ይናፍቀኝ ነበረ። ግን የአዲስ አበባ ዩኒቨርሲቲ ትንሽ ለየት ይላል። አዲስ አበባ ዩኒቨርሲቲ ግቢው ራሱ የሆነ ገዳም የሚመስል ድባብ ያለው ግቢ ነው። እዚያውም ግቢ ውስጥ ሆነንም ይሄ ስሜት በደንብ ይሰማን ነበረ። የሆነ የታደልን አይነት ስሜት ይሰማን ነበረ። ምንም እንኳን ውስጡ ያሉት ሰዎች ለገዳሙ የሚመጥኑ ባይሆኑም ግን ገዳሙ የተዋጣለት ገዳም ነው። ነገስታት የነበሩበት ግቢ ነው። ቀዳማዊ ኃይለ ሥላሴ ከባለቤታቸው ከእቴጌ መነን ጋር የተዝናኑበት የኖሩበት የ1953ቱ የተሳሱ ግርግርና ያ ሁሉ ደም መፋሰስ የተፈጸመበት ከዛም በፊት የ1929 የካቲት 12 የአስቀያሚ አጋጣሚ የተከሰተበት ግቢ ነው። መሬት ላራሹ እኔም ወዳቸው የ1960ዎቹ ወጣቶች የታገሉበት ነው። የነ ብርሃነ መስቀል ረዳ፣ ዋለሊ መኮንን፣ ጌታቸው ማሩ፣ ህይወት ተፈራ የነዚህ ሁሉ ሰዎች የነ ጥላሁን ግዛው መንፈስ ያለበት ግቢ ነው እና ይሄ ነገሩ በቃ መልበላችሁ በቃ በጣም ነው በናፍቆት የሚገለኝ ማለት ነው። እና ስወጣ ነው ስሜቱ የታወቀኝ። አሁን በቪዲዮዎች ሳየው ደግሞ በጣም አምሮበታል። ከነገራችን ጋር አሁን ኢትዮጵያ ውስጥ የኮሪደር ልማት በጣም በየቦታው ተስፋፍቷል አይደለ? ትንንሾቹ ከተሞች ሳይቀር ገጠሮችም ሳይቀር ያቅማቸውን ኮሪደር ልማት እየተባለ በሳር ማስጌጥ ማስዋብ ባህል ሆኗል። ይሄ ነገር አዲስ አበባ ዩኒቨርሲቲ ውስጥ ነው የተጀመረ። የዛሬ 7 ዓመት 8 ዓመት እኛ ዩኒቨርሲቲ ስንገባ ነው በቃ የተጀመረ። በጣም ትዝ ይለኛል ብዙ ነገሮች ሲለወጡ ግቢው በጣም ሲያምርበት ትዝ ይለኛል። አሁን እንደዛ እንዳማረበት መሆኑን እርግጠኛ አይደለሁም፣ በቅርቡ ሄጄ አላውቅም። ነገር ግን ያው የብዙዎቻችን ትዝታ ነው አዲስ አበባ ዩኒቨርሲቲ። ብዙ ሰው የየራሱ ትዝታ አለው። ብዙ መጽሐፍት ስለ አዲስ አበባ ዩኒቨርሲቲ ተጽፈዋል። መቼት ነው ራሱን ችሎ፣ ለምሳሌ ሰመመን ውስጥ መቼት ነው። እንደዚህ ሌላ አዲስ አበባ ዩኒቨርሲቲን ሳስታውስ በትውስታዬ ውስጥ የሚያልፉ ብዙ ነገሮች አሉ። ለምሳሌ ያነበብኳቸው መጽሐፍት ኦሮማይን ወደ አእምሮዬ በደንብ በቃ ቀርቅሬ የከተትኩት አዲስ አበባ ዩኒቨርሲቲ ውስጥ ነው እና አሁንም ትረካውን አደምጣለሁ። ኦሮማይን በፍቃዱ ተክለማርያም የተተረከውን እና እሱን ሳደምጥ የሚሰማኝ ስሜት አዲስ አበባ ዩኒቨርሲቲ ነው የሚያስታውሰኝ። በተለይ በኬኔዲ ቤተመጻሕፍት ጀርባ ሆኜ የተረካውን የሰማሁባቸው ጊዜያት በቃ ከአእምሮ አይወጡም። የሀበሻ ጀብዱን ያነበብኩት እዚያ ግቢ ውስጥ ነው። አንድ ፈተና ልንፈተን እየተቃረበ እያለ ፈተናውን በአብዛኛው ተወት አድርጌ ነበረ የሀበሻ ጀብዱን ያነበብኩት እና አሁን ትረካውን ስሰማ የደግሜ በጣም ሰማለሁ። በቃ ያ ግቢ ትዝ ይለኛል፣ ጓደኞቼ ትዝ ይሉኛል፣ ሴቶችም ወንዶችም ብዙ ደሳስ የሚሉ ትዝታዎች አሉኝ። አዲስ አበባ ዩኒቨርሲቲ እንዲህ አይነት ግቢ ነው። ምናልባት አሁን እየተማራችሁ ያላችሁ እንድታጣጥሙት በጣም ጋብዛችኋለሁ። በተለያየ ዓለም ሆናችሁ ደግሞ የዛ ዩኒቨርሲቲ ትዝታ ያለባችሁ ደግሞ በባካችሁ አብራችሁ ትዝታዬን ተጋሩኝ። ዩኒቨርሲቲ ደግሞ ያልገባችሁ ስለ አዲስ አበባ ዩኒቨርሲቲ ዝም ብላችሁ ከርቀት የምትሰሙ ሰዎች ደግሞ እንዴት አይነት ጣፋጭ ግቢ እንደሆነ ልንገራችሁ ብዬ ነው። በተለይ ዋናው ግቢ ያው በእርግጥ እኔ የሚበልጥ የማውቀው ዋናውን ግቢ ስለሆነ ነው። 6 ኪሎ ያለው ማለት ነው። ለእኛ ብዙ ነገር ነው። በቃ ግቢዋን ከጫፍ እስከ ጫፍ አሁን በአይኔ ውስጥ አስገብቼ ነው ይህንን እምላችሁ። ብዙ እያንዳንዷ ቦታ እያንዳንዷ መሸጎጫ እያንዳንዷ መቀመጫ ሁሉም ነገር በቃ በትውስታ ውስጥ የምታልፍ ናት።
አዲስ እይታ ነበር ለእያንዳንዳችን ከየተወለድንበት የገጠር መንደር ወጥተን የተሰባሰብንበት የተገናኘንበት ነው። እኔ ለምሳሌ አዲስ አበባ ዩኒቨርሲቲ ከመግባቴ በፊት ከተወለድኩባት ምስራቅ ጎጃም ቢቡኝ ወረዳ ከምትባል ገጠር ወደ የትኛውም ትልቅ ከተማ አልሄድኩም። በቃ መጀመሪያ የማውቀው ትልቅ ከተማ አዲስ አበባ ነው። ወዲያውኑ የገባው ደግሞ አዲስ አበባ ዩኒቨርሲቲ ነው። ግቢ ውስጥ ካደረኳቸው ነገሮች መካከል በርዶኝ ነበረ። በጥቅምት ነበር የገባና ጥቅምት 2011 ዓ.ም እና ፎጣ ለብሼ እሱን ፎጣ በቃ ማውለቅ አልቻልኩም ነበር ለረጅም ጊዜ። ህግ ሁሉ ወጥቶ ነበረ ፎጣ የሚከለክል። ብርዱን በጣም መቋቋም አልቻልኩም ነበረ እና የኔ መጀመሪያ ትዝታ ነው አዲስ አበባ ዩኒቨርሲቲ። ብዙ የአስተሳሰብ ድንግልናዬን ያጣሁበት ነው ማለት ብዙ ሳቢዎችን ቀይሬያለሁ እዚያ ከገባሁ በኋላ እና እንደው ናፍቆቱ ትዝታው በቀላሉ የሚለቅ ነገር አይደለም። አዲስ አበባ ዩኒቨርሲቲ እንግዲህ የዛሬዋን ኢትዮጵያ ከፈጠሩ ተቋማት መካከል ነው። በመልካምም በክፉም ማለት ነው። እንግዲህ ያ ሲባል ወደ 1960ዎቹ ትውልድ ይኬዳል። ቦታው ጭምር ነው እንግዲህ እንዳልኳችሁ ማለት የኢትዮጵያ ላይ በነገስታት ላይ ማመጽ፣ ነገስታትን ከስልጣናቸው ለማውረድ መሞከር እንደሚቻል የተሞከረበት ቦታ ነው። ያ ዋናው ግቢ በተለይ 6 ኪሎ አሁንም ድረስ ገብታችሁ ልታዩ ትችላላችሁ። የሆነ መስታወት አለ በጥይት ተመቶ ሳይሰበር የቀረ መስታወት እና እዚያ ውስጥ ነው ትልልቆቹ የኢትዮጵያ መሳፍንትና መኳንንት የተገደሉ እነ የንዋይ ልጆችና እነ ወርቅነህ ገበየሁ መፈንቅለ መንግስቱን የሞከሩበት ቦታ ነው። ከዚያ ያው ንጉሱ ትተውት ዩኒቨርሲቲውን ለተማሪዎች ሰጥተዋቸው ወደ ታች ወደ ሚኒሊክ ቤተመንግስትና ወደ ኢዮቤልዩ ቤተመንግስት ከሄዱም በኋላ ያው መሬት ለዋራሹ ተዋጉለት አትሽሹ የተባለ በተለይ 1957 ዓመተ ምህረት እነ ብርሃነ መስቀል ረዳ በጣም አብዮተኛ የሆኑበት ግቢ ነው። ያ ግቢ ነዋሌሊ መኮንን ታገል የሚባለው መጽሔታቸው ያፋፉሙበት የነበረ ግቢ ነው። ስለዚህ በቃ የኢትዮጵያን ሁኔታ የለወጠ ዩኒቨርሲቲ ነው። ትልልቆቹ መምህራን ያስተማሩበት ግቢ ነው። በተለይ እና ፕሮፌሰር መስፍን ወልደማርያም እንደዚህ አይነት ሰዎች በቃ እና አሁን ያለችው ኢትዮጵያ በተለይ አብዮቱና ከዚያ በኋላ የተፈጠረችው ኢትዮጵያ መነሻዋ ከዚያ ዩኒቨርሲቲ ነው። እነ መለስ ዜናዊ መነሻቸው እዛ ዩኒቨርሲቲ ነው። በቃ ምን ልበላችሁ ጠቅላይ ሚኒስትር አብይ አህመድ ሳይቀሩ ገብተዋል እንግዲህ እና እንዲህ አይነት ብዙ ነገራችንን መወሰን የቻለ ግቢ ነውና እንደው ባይናፍቀኝ አይገርምም ለማለት ነው። ናፍቆት እንደዚህ እንዳወራ አድርጎኛል። እንዳልኳችሁ እስኪ ትዝታችሁን አውሩኝ። ፍቅር እዚያ የጀመራችሁ ትኖራላችሁ፣ የተጋባችሁ ትኖራላችሁ፣ ህይወታችሁ የተለወጠ በአዎንታዊ መንገድ ይኖራል። ደግሞ ግምታችሁን የተነጠቃችሁ ትኖራላችሁ። እኔ በመጠኑ ግምቴን ተነጥቄያለሁ። እንዳልኩት መነሻ አካባቢ ሰዎቹ በጠበቁት ደረጃ አላገኘኋቸውም ነበረ እና ግቢው ያ ድባቡ ታሪኩ በቃ ያጓጓል። ግን ሰዎቹ አሁን ያሉት ያን ያህል የሚስቡ አይደሉም። ያው ምክንያቱን በኋላ ለመረዳት ሞክሬያለሁ። በተለይ 42ቱ መምህራን በ1990ዎቹ አካባቢ ይመስለኛል አይደለ በነ ገነት ዘውዴ ከተባረሩ በኋላ የሆነው ነገር በጣም ደባሪ ነበረ እና አሁን ያሉት ያን ያህል ዩኒቨርሲቲውን የሚመጥኑ ሰዎች ናቸው ብዬ አላስብም። በቃ ይሄ ሁሌ የሚሰማኝ ነገር ነው። ግምቴን የነጠቁኝም እነሱ ናቸው። የብዙ ወጣቶችን የኔንን ትውልድ ወጣቶች ዛሬ የጦር ግንባሩ ተዋጊ ያደረጓቸው ተስፋ ያሳጧቸው ምናምን እነዚህ አሁን ያሉት ናቸው። እንደዚህና እንደዚህ አይነትም ነገር የገጠማችሁ ጻፉልኝ። ትዝታ እንጋራ። እወዳችኋለሁ። እንዲሁ ናፍቆቴን ለማጋራት ነው። እወድሃለሁ አዲስ አበባ ዩኒቨርሲቲ፣ የቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ።